ከኔ ጋር የሚሄድ የምወደውን ስራ ለማግኘት 3 ዓመት ፈጅቶ ከ3 ዓመት በፊት መኝታ ክፍል ያልጋ ላይ ቁጭ ብዬ የመጀመሪያ ቀን ስለ ፎሬክስ ትሬዲንግ ሰራ። ልጁ አሁን ካልጀመራችሁ አልፎባችኋል የሆነም በ5 ደቂቃ ውስጥ $300 መስራት ችያለሁ እያለ በጣም በስሜት ያወቅ። የኔም ዓላማ በወጣትነት እድሜ ሰክሰስፉል መሆን ስለነበር ፎሬክስ ትሬዲንግ በደንብ ነው ያሰመጥ። ስለዚህ ከዛሽ ቀን በኋላ የሙሉ ቀን ስራዬ ፎሬክስ ትሬዲንግ ሆነ። በመሃል አርባ ምንጭ ዩኒቨርሲቲ ተመድቤ ሄጃለሁ። በማይመቹ ሲቹዌሽን ውስጥ ሆኛለሁ፣ ግን ለዓላማዬ በጣም ዴዲኬትድ ስለነበሩ ፎሬክስ ትሬዲንግን አላቋረጥኩም። ብቻ ምን አለፋችሁ ለ18 ወራት ያክል ፎሬክስ ትሬዲንግ ሰራ ነው። ነገር ግን ከዚህ ሁሉ ጊዜያት በኋላ ስለ ፎሬክስ ትሬዲንግ አንድ እውነታ ገባኝ። ፎሬክስ ትሬዲንግ በባዶ ዋሌት የሚጀመር ስራ አይደለም። መጀመሪያ የሆነ ኢንካም ሶርስ ሊኖራችሁ ይገባል። የዚህ ሁሉ ጊዜ ልፋት በዜሮ ብርና በአንድ ሌሰን ተጠናቀቀ። ነገር ግን ተስፋ አልቆረጥኩም። ሌላ ትርፋማ ሊያደርገኝ የሚችል ስራ መፈለግ ጀመርኩ። ለራሴ ያለፈው አልፏል፣ ከዚህ በኋላ ሌላ ትርፋማ ሊያደርገኝ የሚችል ቢዝነስ ፈልገህ ማግኘት አለብህ ብዬ ፈለገኝ ቀጥ ተፍቲንግ የሚባል ስራ አገኘ። የተለያዩ ዲዛይን ያላቸው ምንጣፎች የሆነ ማሽን በመጠቀም መስራት። ኢትዮጵያ ውስጥ በዛን ጊዜ አንድ ወይም ደግሞ ሁለት ሰዎች ቢሰሩት። ስለዚህ በቃ የሆነ ሞኖፖሊ ማርኬት ውስጥ ነው የገባሁት። በጣም ትርፋማ ነው መሆኑ ብዬ እርግጠኛ ነበር። ብዙም አልቆየሁም፣ ስራውን ጀመርኩት። ግን አንድ ካሬ የምትሆን ምንጣፍ ተሰርታ እስክታልቅ እስከ 6 ሰዓት መቆም ሊያስፈልግ ይችላል። ተስተካክሎ ደርቆ ለሽያጭ ሲቀርብ ደግሞ እስከ 2 ቀን። በዛ ላይ ለመሸጥ መከራ ነው። ከተሸጠ ደግሞ ትርፉ ያን ያህል አይደል። አያችሁ፣ ቢዝነሱን የሚገባውን ጥናት ስላደረግ ጀመርኩት። ማንም ሰው እየሰራው ያለ መሆኑን ብቻ ነበር የተገነዘብኩት። ከአንዳንዴ የምትሰሩት ስራ ከእናንተ ጋር መሄድ መቻል አለበት። ፕላስ ለብር ብላችሁ አይደለም መጀመር ያለባችሁ። ቢዝነስ ከመጀመሩ በፊት ይህንን ስራ ሁሌም ደስተኛ ሆኜ እየሰራው መቀጠል እችላለሁ ወይ ብሎ ራስን መጠየቅ በጣም ተገቢ። ከ6 ወር በጣም አድካሚ ልፋት በኋላ ይህንንም ስራ አቋረጥኩት።